የለም እነሱ ጸብም አይደሉም። ስለዚህ አንቺ ወንጀለኛ አስገቢ ባለ ፈደላል ዙዙ ወንጀለኛ አስገቢ። እሷን ፈልጋለሁ አስገቢ እሷን። ሰላም እንዴት ናችሁ? ወየ የኔ ዓለም ወየ ኧረ ምን አይነት ቀን ነው? ምን አየን? ምንድን ነው ቡራ? ምን ነው የኔ እናት? ምንድን ነው? ነይ ተይዋ። ሊታረቁ ስለሆነ መግቢያ እየሰሩ ነው። የእናንተ ቀለበት ደግሞ እኔ ዛሬ ምንም አልመጣልኝም። አንቺ ማይብ ነሽ እንዴ? የምን ቀለበት ነው? ወይዬው እናንተ አትበሉ። ሰላናችሁ እንደዚህ ብላችሁ አታውሩ። ለነሱ ቦታ አትፈሉ። ዝም በሉ በቃ። ቀለበት ነው፣ አትጨቃጨቁ። እዚህ ጋር አሁን ይሄንን ወስዶ ነው ልጁን የሚወጣው። ዝም በሉ። ለምን ቀለበት ነው ትላላችሁ? እናንተ ምን ቦታ ትሰጣላችሁ እንዴ? ለድገሙ ለበጎች ማለት ነው። በቃ ዝም በሉ። ወይ ጨውባቸው። ሌላ መጣ እኮ ሌላ አዲስ መጣ። ሰላም ሰላም ውዴዋ ቤቲ አይሚ ብሩክ ዛሬ እዚህ ጋር ማለት ነው። ማናችሁም ሰዎች ቀለበት ዛሬ ብሩኬ አልተስተካከለም ምናምን አትበሉ። ዝም በሉ በቃ። ለስራ ነው ያለው ቀለበት አይደለም ማለት ስራ ነው። ስለዚህ ማለት ይኸውልሽ አሁን እሷ አትታ ሄደች። ፕሮግራሙን አብሮ ይበላሉ። አዳሜ እዚህ ተንጫቂ እኮ እኔ ማለት እሱን እኮ ነው። እነሱን ሲጀመር ቀለበት ከመቼ ወዲህ ነው ሱሪ ተለብሶ ማለት ነው ሸሚዝ ተደርጎ የሚደረገው? አሁን ስሚ የጨረቃ ፋሚሊ የምትባይ ሁላችሁ ማለት ነው። እስኪ አንድ ሳምንት ወይ 15 ቀን ሁላችሁም ቻይናሉን አትዩ። ዝም ብላችሁ በቃ ሁላችሁም አንሱ። ከዛ በኋላ ወደ ህይወታችሁ ይመለሱ። ይሄንን ፕራንክ ያቁም። ምን አባቱ ነው እነሱ እኛ ላይ ግፍ የሚሰሩት እንደዚህ የሚሰሩት? ጨዋታ እየተጫወቱ ነው። እናንተ ንቁ፣ ከራሳችሁ ሁኑ። ያው ፕሮግራሙ ሄደው አብረው ልክክ አድርገው ይበላሉ። እኛ እዚህ እንንጨረጨራለን። ስርዓታችሁን ያዙ እናንተ። ወይ ጉድ ነው ድራማውን ላለ እንትን ለማለት ነው። ወደ እኛ ላይ ቁማር ነው የተጫወቱብን ያለው ወላሂ። እኔ ማለት ነው እኛ እዚህ ጋር እነሱ እንደ ቆሻሻ የሚያዩት የለ ህዝብ ሁሉ ይሄ ሁሉ ህዝብ እንደ ቆሻሻ የሚያዩት እነሱ ምን ስለሆኑ ነው? ቆይ እኔ የሚገርመኝ እኮ ይሄ ነው። እንደ እኛ ይስሩ አንቺ ልትሰሪ አይደል እንደ መጣሽ? ይስሩ እንደ አይደለም ይስሩ። እንደዚህ አይነት ነገር አሁን ብሩኬን እንዴት እንደሚያደርጉ አታይም? እንደ እነሱ ስራ ነው ብሎ ብሩኬን ወዶ ነው የገባበት። እንደ ምን አናደዳችሁ? አትናደዱ። እሱ ወዶ ፈቅዶ አይ ወዶማ ይሄንን ቤታ ኦዲየንስ እንደዚህ ያያል ይሰማል። እንደዚህ የሆነ ስንት ሰው መቀየር ነበረባቸው። መሀል ላይ ገባሽ? ይወዳቸው ስንት አለ እዚህ ጋር ቦራ ተረጋጊ። የፈለጉ ቢያረጉ ራሱ ብሩኬ ሃይሚ ነው አይደለም የሚወደው። የፈለጉ ለምን ያይዘቀዘቅውን ከናናት ምን አቀብቅሬ ነው። እኔ ደግሞ ሲዘቀዘቅ ደስ አይልም። እየተረበሸ ነው ውስጥ እየተናደድኩ ነው። እሱ ብቻ አይደለም እሷን እኮ የተዘገዘቁ አይደለም። ቢዘቀዘቁ እኮ እነኛ የሚዘቀዘቁት ናቸው ኃጢአት የሚገቡት እንጂ ብሩኬ ከምኑ ይቀነሳል? እያማረበት ዝንጥ እያለ ነው። እሷም እንደዛው ወሬ እያወሩ ነው። እዚህ ጋር ድራማ አትበሉ። እኔ በጣም እየረበሽኩ ራሴን ማለት ነው። ሰርጋለ ማሬ እነሱ ማለት ነው ይተዋወቃሉ። እንዲያው ዝም ብለው እየተጫወቱ ነው። በእኛ ትናንትና ነቢ ሲጀመር ማለት አንድ ነገር ልንገራችሁ። 0 አስገቢ። ዛሬ አዳማችሁ ትቃጠላላችሁ። 0 አስገቢ። ከኔ ጋር እሷን እኩያ ማለት ነው። 0 አስገቢ። የሆነ ሰው ቀጥታች አላያችሁም? አልሰማችሁም? ቲክቶክ ላይ ጃረ ንቁ፣ በእናታችሁ ንቁ፣ ወደ ራሳችሁ ተመለሱ። ራሱ ማለት ነው ወላሂ በጣም የምር እኔ ከቤት ነው በቃ እኔ በቃ ሁሉም ነገር እርግፍ አድርጌ ተውኩት። እኛ በዚህ ትናንት ከሰማሁ በኋላ እንዴት ነው እኛ ላይ የሚጫወቱት? እንዴት ነው የሚጫወቱት? ዙዙ ማሬ
እንዴት ትጫወትብኛለህ? በይው እነሱ ብሩኬ እንደዚህ ሲል ሰምተሻል? ብሩኬ እንደዚህ ብሏል እኮ እኔም ልጅ ነኝ ሃይሚም ልጅ ናት፣ ግን የሰርግ ነገር ከባድ ነው ፈራሁት፣ በኋላ ደግሞ ትልቅ ነገር አለ ሲል ሰምተሻል? ራስም ዝም ውሽ ዝም ሰላም ዋት የሆነ ሰው አሶጂ እዝም አታራስ መስላለኝ እንዴ ስታስጣላ ስለሆነ አልሆነም። እዛ ትረግጥ እዚህ እንደ ጨዋ ትጮታለች። እንደዚህ አሶጭ ቤታ ነው ማነሽ ምትበይ ማናት ከማን ጋር ነው አጠገብ ሁለቱም ማሶጭ እኔ እንደዚህ ያለ ባይመችኝ ቴስት እነ ማን ነው ውድሽ ማን ነው ውድሽ ነው ውድሽ ብያለሁ እኮ እግዚአብሔር እናንተ ብያለሁ። እኔ እንደዚህ ያለ ወንጅ እቺ ፌደራል ዝም ብለህ ሰውን እንትና ውድና ቤት ናትንኩ ሁለቱም ጥሩዎች ናቸው። የታየሽ ማሪ ዝም በይ ቆይ ወንጀለኛዋ ዝም በይ 0-0 ማለት ማን ነው የምትይው? ማሪ እበላሽ ያለችው ወይ ትናንትናም ስትይ ነበር እና እስቲ አውሪኝ ይውድ ምን እያልሽ ነው? እኔን ይሄን ነው የምታውቂኝ? ነይ ንገሪኝ። እንትና ቤት መቅደስ ቤት አቅሻለሁ። ዝም በይ ውጭ በስል አንቺው እኔ መቅደስ ቤት ገብቼ እኔ ከብሌን ቤት ውጪ ብሌን ምን ቤት ነው የምገባው? ሲጀመር መቅደስ ቤት ገብቼ እስኪ የምታውቁ ሰው ካለ ገባች ይበለኝ። ያቺኛው ለምን አስወጣሻት? እቺ ረሃጭ ወጣች። ቆይ ልንገርሽ፣ ትናንትናም ስራ ስለያዝኩ ነበር የወረርኩ ስትይ ነበረ። እንዲህ ብለሽ አብረሽ ርቀብኝ አምጪ። ሲጀመር መቅደስ ቤትም አልገባም ማለት ነው። እኔ ለይስኪ ንገሪኝ ወዴ ሰነ ስርዓት ይኑርሽ። አስመሳይ ስላልሽኝ አልሆንም። እሺ አሉሽ በሰው ባይቶ ኧረ እኔ ሲጀመር እኔ ውድነሽ መቅደስ ቤት ገብቼ ማላውቅም ሲጀመር ማለት ነው። ከላስ ያደማ ከላስ የምትከራከሩት እንደ ጨዋ ይጨታሉ። ኧረ በስመ አብ እዛ ሄደው እርገጭ ሸርሙጣ ምናምን ትላለች። እኔ ነኝ ያልኩት እኔ 0-0 ማለት እኔ ውድ ማለት ወድ እኔ ከብሌን ቤት ውጭ ማለት ተሰደቡ ምንም አይሆኑም። አሁን ራሱ እየረገጡት ነው። ሆጅና ይሲ እኔ ነኝ እዛ ጋር ሄዱ። እሺ እዚህ መጥቶ ሰርግ ነው ዛሬ። አልከለከልም። እዚህ መጣ እነሱ አንድ ናቸው ምናምን እዛ ሄደ ለምን አንድ አድርጋችሁ ሰርግ አወረድኳት። በቃ አንቺ ታስጠላ። ለማንኛውም የኔ ውድ 0-0 ማለት በእናትሽ ከእህቶችሽ ጋር አትጣይሺ። ለማንም ከይቶ ለይቶ ብለሽ ማለት ምንም አባት የለም አላቅሽም። ማናቸውም ለምን የስደት እህትሽ አታወጣሽም? ከነሱ ልቅ እናንተ ራስ በራሳችሁ አትተማመኑም? እንዲ አትተጋገዙ? ማንንም አላምንም። ፈጣሪን ብቻ ነው። እውነትሽን ነው። ማናቸውም አላምንም። አላቅሽም፣ አታውቁኝም። ማናቸው በቃ ሰርጉ እንዴት ያምራል! እዚህ ጋር መጥቶ ባለፈው አንድ ልጅ ምን አለች? ለአንቺ እኮ እኔ ነኝ ሰርግ ነው ይላሉ። አንድ ናቸው። ምን አይነት ውሸታም ናችሁ! በጌታ ሁለት ቀለበት ነው ከሆነ ለምን ፎቶ እንጂ ኧረ ወይኔ በላቸው። ወይኔ ጨጋራዬ እኔ ምን አገባኝ? ወንጀለኛ ማለት ወይ ሂጂበት እስቲ ማሪ ትንሽ ሂጂበት የኔ ውድ። ማን ላይ ልውረድ አሁን? ማሄር ስልሽ ሰው መናገር ሳይሆን እስቲ ትንሽ አውሪ። አይ አሁን ሰርግ ስለሆነ በከባዱ አሁን በእውነት 3 ቀን ወይ 4 ቀን ሰላም በከባዱ ሰርግ አለ። እግዚአብሔርን ተረጋጉ። ኖ ወንጀለኛ ምንድን ነው? አንቺ ማለት ነው። አንቺ በዚህ ሰዓት ያው ጸባይ ስለገዛሽ ዝም በይ በቃ። እነሱ አስመስለው ጸባይ ገዝቼ ሳይሆን እኔ ተዘቅዝቄ ያለሁ ሲጀመር እኔ ተዘቅዝቄ ያለሁ አይደለ? ብሩኬ አብይ አህመድንም አምጥቼ ዘቅዝቃለሁ። ችግር የለም ግን ጋይስ ሌላ ፕሮግራም አለ እኮ ሌላ ኖርማል ቀለበት አለ።
እንደዚህ እኔ ላይ እየሰነጠለው እንሄዳለን አልኩ። ያኛን ፕሮግራም እንሄዳለን አላላ ለማየት ሄዳለሁ ብዬ እቺ ደግሞ እዛም ቆማ አስቀረች እኮ ሰዓቱ እስከሚያተናድርኩ በጣም ጭስ ሆንኩ። እኔ እሱን ለማየት ጎግቼ ነበር። ሲሚ ብሩኬ አንቺ አሰማም እኮ ምንም ብትሉ እኮ ብሩኬ ሃይሚ ነው የሚወደው። ምንድን ነው የኛ ጭንቀት? ለምን ከና ሃይሚ ገደል አይገቡም? ማንም ምን ይመለከተኛል? ሰርግ ነው በቃ ሳበሉ ችግር ጭንቅ አልፈልግም። የራሳችሁ ጉዳይ ምን አለብን? እዚህ ጋር ማለት ነው ሃይሚ ብሩኬን አገባች አላገባች፣ ብሩኬ ሃይሚን አገባ አላገባ አይመለከተኝም። የነሱ ትዳርና የነሱ ህይወት አይመለከተኝም። ግን እዚህ እያለው በእነሱ መጣው ሰዎች በአናቱ ትዘቀዘቃል እያንዳንድሽ ማለት ነው። ስለዚህ ብሩኬ ሃይሚን ይወዳል አይወድም ምን አገባኝ? ይውደድ አይውደድ እኔ ይመለከተኛል። አላቅም አያቅም ሚዲያ ላይ አውቃለሁ። ግን ከዛ በላይ እኔ ብሩኬ ብዬ እያለው ማለት ነው ብሩኬ ሲባለ ጥፋት ሲነካ በአናቱ ትዘዘቃለሽ፣ እያንዳንድሽ ትዘቀዘቃለሽ። ሊቀጥሉ ፈልገው ይስሩ፣ ማሮቼ ይስሩ። ስራ ይሆን ስራ ይሁን ምን ይሁን አይመለከተኝም። እኔ ማለት ነው እኔ ምንጫት እኔ ምንድነው የምትፈልጉት ታዲያ? ሰው ምንድነው የምትፈልጊው? ብሩኬ ወይ ምንድነው ልጁ ላይ ነው ታዲያ? ከነሱ ጋር ሄደሽ ተዋጊያ ወድ አንቺ ደግሞ ምንድነው የምትይዝ እዚህ ጋር ያማታ እዚህ ጋር የሚሳደብ ሰው የለም እንዴ? የሚሳደቡ ልጆችን አምጥተሽ ፎቶችን ዘግዝቀሽ ከነሱ ጋር ተሳደቢ እንዴ? ምንድነው ጭቅጭቅ? 56 ሰው አለ እዚህ ጋር 58 ሰው አለ እኮ ሁሉም ለወሬ ነው ማታ የውጭ ጠላቶች ናት። አታይም እንዴ አንቺ? ላይፍ ላይ ያለ ሰው ነው የምታየው ነው የውጭ ነው ማሪ። አንቺ የሰው ልጅ ለሰው ልጅ እንዴት ነው ጠላት የሚሆነው? አረ ተረጋጉ። አረ ወደ ቀልባችሁ ተመለሱ። ጠላት አንደኛ ጠላት እርብስ ማማበሻ ለምን ይሳደባሉ? ለምን ይሳደባሉ? የሰው ልጅ እኮ ለሰው ልጅ ጠላት አይሆንም እንዴ? የራሳችሁ አፍ ነው ጠላት የሚያመጣ ማለት ነው። ዞሮ እንውጣና እዛ ሰላም እያጠራች ነው መሰለኝ። እንሄዳ ቤት እንሂድ። የእናትሽ ውጪ እንውጣ። አልተመቸም ደን ምንም የሚመጣ ነገር የለም፣ የሚፈረስ ነገር የለም። ሰርግ ነው። ምን እዚህ ጋር ሰው ግን እንዳይሳደባል አይነፋም እንዳይሳደብ እህቶቼ። ብሩኬ ብሏል ሰርግ አለ። እኔም በልጅነት እሷም ልጅ ናት ትልቅ ነገር አለ ከፊት ብሏል። ስለዚህ ምንድን ነው የምፈልገው? ስለዚህ ወላችሁ ለማንኛውም ማለት ቀለበቱ ሳያደርጉ ሄደው ምግቡን አብረው በልተዋል። አትናደዱ፣ አትቃጠሉ። ስራ ነው ይስሩ። አሁን ሃይሚ ከዚህ ከቪዲዮ ላሽ ትላለች አይደለ? ከዛ በኋላ ልብሱን ቀይራ እዛ ጋር እየበለች ፋፋሽ እያሉ እኔ እዚህ ቀሞኝ ከማንም ጋር ከማንም ጋር ይደባደባሉ። እዚህ ጋር ገብቼ ምን አገባኝ ከሆነ ማለት ነው። ለምን ፎቶ አይፖስቱም ከሳት ላይ ማለት ነው? ይሄ ማስታወቂያ ከሆኑ ተነጋግሮ ነው ሲጀመር። ኦ ማይ ጋድ ስራ እየሰሩ ነው። ግን ማንም ትናንትና ቪዲዮ ወጣባቸው። ግን ሰው ሊነቃ ወደ ራሱ ሊመለስ አልቻለም። እዚህ ራስ በራሷ ትባላለች። አዳሚ አደብ ግዙና ተቀመጡ እናንተ እና ስራ ባይሆን ታዲያ እሱ አብዶ ነው። ትናንትና የሁሉ ችግር ተፈጥሮ ዛሬ ታገቢኛለሽ ወይ ጥያቄ የሚጠይቀው ጤነኛ ሰው? እውነትም ከሆነ ሃይሚ ጥፋት የላትም ዛሬ እግዚአብሔር ጥፋት የላትም። ልክ ናት። ለምን ውሸት አይነፋም? ትክክል ናት። ውሸት አይነፋም። እንዴት ዛሬ ቀለበት ይሰራል ሲጀምር? ትክክል ነው። ስራ ከሆነ ግን ስራ ከሆነ ኦኬ ትክክል ናት ሃይሚ። ለምን እኔ ጠለውት ብዬ ወይ ለሰው ብዬ ውሸት አላውራ። እናንተ ምን ሆናችሁ ነው? ዛሬም እውነት መስሏችሁ ነው እንዴ? አይደለም እኛ እውነት ይመስለናል። እኛ እውነት ይመስለናል። ሁሌ አንድ ገና መስሎናል። እኮ ነው ሙዚክ እንዴት ዝም ብሎ ቀለበት የሚያደርገው ዝም ብሎ ነው የሚያጨልላቸው። እነሱም ያን ተከትለው ጨልለው አለ ሰው እንዴት ቀለበት ያስራል ሲጀምር? የሃይሚ ቦታ ቢሆን እኔ ራሴ ያው ሁለት አንደኛ ደግሞ ውስጡ ንጹህ መሆን አለበት። ይሄ ጣጣ ነው።
ልክ ነው። እሱ ያደረገው ድርጊት ልክ አይደለም። መጀመሪያ ይቅርታ ይቀድማል። ተሳስቷል። ሲጀምር ተሳስቷል። ወንድማችን ማስታወቂያ ነው። ምን ተሳስቶ ማስታወቂያ ነው? ምንድነው? እነሱ እኮ ካሜራ እውነት ቢሆን ለምን ፎቶ አይፖስቲንግ ከሰዓት ላይ ታዲያ? እነሱ ምን ላይ ናቸው ግን እንደንተው